ሰላም እንዴት ናችሁ? ይህ ከአካዳሚክ ሜንተር የሚተላለፍ ትምህርታዊ ነክ ቪዲዮ ነው። በዛሬ ቪዲዮ የማሳያችሁ በሪሰርች ውስጥ ፓይለት ስቴዲ ለሪሰርቸር ምን አይነት ጥቅም ይሰጣል የሚል ይሆናል። እንግዲህ ፓይለት ስቴዲ ማለት ሪሰርቻችን ከመጀመራችን በፊት በሜቶድ ውስጥ በፕሮሲጀር ውስጥ እና በዳታ ኮሌክሽን ቱል ውስጥ ስህተት ካለ የምንለይበት ሂደት ነው። እንግዲህ ወደ ጥቅሙ ስንሄድ ፓይለት ስቴዲ ኮንዳክት ማድረግ ወይም ተግባራዊ ማድረግ ለሪሰርቸር ከሚሰጣቸው ጥቅሞች የመጀመሪያው ኤርሊ ዲቴክሽን ኦፍ ሚስቴክስ ኢን ዳታ ኮሌክሽን ቱልስ። በዳታ ኮሌክሽን ቱል ውስጥ ስህተት ካለ እንግዲህ ቀድመን እንድንለይ ይረዳናል። በሁለተኛ ደረጃ ደግሞ ሪፋይኒንግ ሜቶድስ ኤንድ ፕሮሲጀርስ። ይህ ማለት ምን ማለት ነው? ፕሮሲጀሩና ሜቶዱ ለሪሰርቻችን ተገቢ መሆናቸውና ያለመሆናቸውን እንግዲህ ኮንፊርም እንድናረጋግጥ ይረዳናል። በሶስተኛ ደረጃ እንግዲህ አይዴንቲፊኬሽን ኦፍ ቻሌንጅስ። እንግዲህ ሪሰርች ስንሰራ እንደምታውቀው ብዙ አስቸጋሪ ቻሌንጆች ወይም ፋክተሮች ይገጥሙናል። እንግዲህ ከሚገጥሙን ቻሌንጆች ለምሳሌ ፓርቲሲፓንት ወይም ስቴዲ ፖፑሌሽናችንን እናገኛለን ወይስ አናገኝም የሚለውን ቀድሞ እንግዲህ ኮንፊርም እንድናደርግ እንግዲህ ይረዳናል። በሁለተኛ ከፋክተሮቹ ጂኦግራፊካል ሎኬሽን ኮንስትሬንት፣ ለምሳሌ ደግሞ ይሄ ላክ ኦፍ ኢንፍራስትራክቸር ሊሆን ይችላል። እንደዚህ አይነት ችግሮች የመንገድ እጥረት ለምሳሌ ካለ ሪሰርች ወደምንሰራበት ኤሪያ መሄድ አንችልም። እንደዚህ አይነት ችግሮች እንግዲህ መኖራቸውን አሁንም ኮንፊርም እንድናደርግ ይረዳናል። በተጨማሪ ደግሞ የተለያዩ የብየት ኮንስትሬንቶችም ካሉ በየት ኮንስትሬንቱን እንግዲህ ኮንፊርም ያደርግልናል ማለት ነው። በዛሬ ቪዲዮ ላይ ፓይለት ስቴዲ ለሪሰርቸር ምን አይነት ጥቅም እንደሚሰጥ ለእናንተ ለማጋራት ችያለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሪፖስት በማድረግ በተጨማሪ ይህንን አካውንት ፎሎ በማድረግ ቤተሰብ ይሁኑ። አመሰግናለሁ።